ተናደው አንተ ተበሳጨብኝ እኮ በቃ አንተም ተበሳጨብኝ። እኔ መች ተበሳጨው? ወገኛ አንተ እኮ ተናደሃል። እኔ በምን እናደዳለሁ? አንተ ነህ እንትን እኮ ያልኩህ። ኧረ እኔ በፊት ምን የሚያረኩ ነገር የለም እኮ እመቻለሁ። ለምን ክርስቲያን ብሆን እመቻለሁ? ለምን የኔ መጽሐፍ ውስጥ ያለ ነገር እየተቹ እኔን እያሸማቀቁ እንትን ማለት ነው የሚፈልገው። እኔ ሙስሊም ነኝ፣ ምንም ማድረግ አይቻልም፣ መትችት አይቻልም፣ መጽሐፍ የለኝም ሌላ። እሺ በቃ ሙስሊሙን ልን ችግር የለም። ጥያቄ ብቻ አቅርባው፣ ወደ ገደለው ግባ። ወደ ጥያቄን ጠይቅ፣ ወደ ገደለው ግባ። ምን ጥያቄ ልጠይቀው? ምን ብያውን እኮ ተናዳለህ እኮ ለዛ ነው። አሁን መረጋጋት የሚገባ ለዛ ነው። ዛሬ ይብራብህና ሌላ ቀና በቃ እንደዛ ከሆነ ይሻላል። አዎ እንደዛና በቃ አሁን እርሳ ወደ ኋላ የነበረው ነገር ምንም አታንሳ። እሺ የሚቀጥለው ስትመጣ ፍሬ የሆነ ጥያቄዎችን ሊስታውት አድርግና እና ስትመጣ እኔ ምንም ችግር የለብኝ። እኔ ማወቅ ነው የምፈልገው ኡስታዝ። እኔ ላለመጥማም ነው የምሞክረው። እኔ ሐቁን ማወቅ ነው የምፈልገው። አሁን ምን ይምጣልህ? ሻይ ቡና፣ ወተት፣ ማኪያቶ ምን ይምጣልህ? አብሽር ኡስታዝ፣ ችግር የለውም። ረይስ አለ፣ በረይስ በኩል እንገናኛለን። እኔ ቤተሰቦች ያውቁኛል፣ በሱ በኩል እንገናኛለን። አሁን ደስ ብሎ ሂድና በቃ ጥሩ እንቅልፍ ተኛ። እኛም በቃ ሰላም ነው። ጥያቄዎችን ሪከርድ የተደረገ ስላለ የነቢያት መንገድ ላይ ገብተህ አገኘው። እሺ ምናልባት አንዳንድ ጥቅሶች ምናምን ከቸኮልኩኝ ምን ካልኩኝ የተያዙ ሊስታውት የተደረጉ ነገሮች አሉ። ሊንክ ማን ይሰጣል መሰለ? ረይስ ወይም ደግሞ አሰር ይሰጠዋል። የነቢያት መንገድ ላይ አለ እሱ ያወራቸው አስተውና በቃ እዛ ጋር ትጥላለህ። እኛ ይኸው ሙስሊም ያልሆኑ ሰዎችን አይደል እንደምንጠራው እንዲሰልሙ። ስለዚህ አንተም እንድከፍርብን አንፈልግም፣ የጀሃነም ራት እንድትሆን አንፈልግም። ለምን ምን የምንጠቀመው ነገር አለ? እኔ የምጠይቃችሁ ደግሞ እናንተም የጀሃነም እንዳትሆን እኮ የምጠይቃችሁ ልክ እንደ 99 ሰዎችን የገደለ ሰውዬ አለ አይደል? 99 ሰዎችን የገደለ ሰውዬ ምንድነው? አይ ይሄማ አይሆንም ሲሉት ጨመራችሁ፣ አይሆንም ሲሉ እንደገና 98 99 ያረጋል። እናንተም እንደዛ እንዳትሉ እኮ ብለፈው። ምን ላይ ነው እንደዛ የሚለው ያነበብከው? ባይብል ላይ ነው ይሄ ያወራው? ምን ላይ ነው ያነበብከው እሱ? ኧረ የአቡላህ መጽሐፍ ላይ ነው። ምን ላይ አቡላህ መጽሐፍ ላይ ምን ላይ ስንት ላይ? ሱረቱል አህመዲን ጀበል ምዕራፍ 19 ሱረቱል አብዱል አህመዲን ጀበል። እንደዛማ አትቀልድ አብዱዬ። ያው ሙስሊም ነኝ እንዴ? አንተም እኮ እንደዛ አልከኛ። አንተም እንደዛ አልከኛ። የቱ ጋር ነው ያለው እኮ ነው? የቱ ጋር እንዳለን ይሄን ያልሰማ ሰው አለ? ሰዎችን የገደለ ሰውዬ ያልሰማ ሰው አለ? እስላም ሆኖ ያልሰማ ሰው አለ? ይሄንን እኮ ደሊል ያስፈልጋል እኮ ስታወራ እኮ ቢያንስ እንኳን ለምታወራበት ነገር አንድ ደሊል ያስፈልግህ። እኔ በአንቀጽ አልከበረም፣ እንደዚህ በመሸምደድ አልክም። ታዲያ ዝም ብሎ እንዴት ዝም ብሎ ይወራል? ከኪስ እያወጡ እኔ በምን ልመልህ? አሁን ለምሳሌ ከየት አመጣው ስባል አብዱ ነግሮ ነው አብዱ የሚባል ዋናው ኮንሴፕት መያዝ እንጂ ሰዎችን ለመርታት እንደዚህ አቃዱ ለማለት አንቀጽ አልሸመድድም፣ ሐዲስ አልሸመድድም። ለዛ ነው ነው መሸምደድ አይደለም። ምን ላይ ነው ያለው እኮ የተባልከው እንዴ? ለመጠቆም እኮ ምን ላይ ነው ያለው? ሐዲስ ላይ ነው ያለው ወይስ ቁርአን ላይ ነው ያለው? ሐዲስ ነው እንጂ ይሄማ ቁርአን ላይ ከየት ይመጣል? ሐዲስ ምን ላይ? ኢማም ቡኻሪ ላይ፣ ኢማም ሙስሊም ላይ ምን ላይ ነው ያለው? አገኘዋለሁ፣ ከፈለክ እኔ አገኘዋለሁ እኮ። ምን ላይ ነው ያለው እኮ ነው ጥያቄ ጠየቁ። ታውቀዋለህ? አገኘዋለሁ ኡስታዝ። እኔ ማንም ሰው የሚያውቀው ነገር ምን ላይ ያለው? አሁን እዚህ ጋር እኮ ቦታውን ስላላወቅኩት ይቺን እንደ እንትን ለመጠቀም ነው፣ እንደ ደግሞ ለመጠቀም ጥያቄ ነው የጠየኩህ እኮ። ኦረበል እኮ እኔ አልሸመድድም፣ እንደዚህ አንቀጽ ምናምን አልሸመድድም። እኔ ጀነራል አንድ መጽሐፍ አንድ ቁርአን አልሸመድድም። እኔ አንድ መጽሐፍ እኮ ነው ቁርአን። ስንት መጽሐፍ ማነበው መጽሐፍ አለ። እሺ በቃ ምን ታረጋለህ? ስንት መጽሐፍ አለ ቢዚ የሚያደርገኝ አንድ ቁርአን ምናምን እንትን አንቀጽ እኔ መሸምደድ የሆነ እንደ ጀብድ አልቆጥረውም ኡስታዝ። ቁርአንማ መጽሐፍ አለኝ ማነበው። ቁርአንማ በሸመድድም እኮ አልሸመድድም። ክብር ነው ብታቀበት ክብር ነው ራሱ። ሌላ ሰው ካለ ክርስቲያኖች አስገቡና እንትን እንበልና አስተምረኛ። እስቲዛ ነው አሁን ይሄ በዲን ላይ መቀለድ ነው ራሱ። ይሄ ራሱ ቀጥታ ካፊር የሚያስብል ነው። እንትን ነው ካፊር አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል። ዝም ብሎ እንትን ይላል። ተወዛግቦ ነው እንትን ምናልባትም እንትንም ሊሆን ይችላል፣ ኩኩም ሊሆን ይችላል። በመቀጠል ደግሞ ኡስታዝ ቅድም እኮ በባይብል ማኑስክሪፕት ዙሪያ ለነሱ እየተከራከረላቸው ነበር። ሙስሊም ከሆነ አንድ ሰው ገለልተኛ ነው አይደለ? ሙስሊም ነኝ ብሏል። አይ እሱ ጥያቄ ነው። አሁን የገባኝ ትንሽ ወደ በኋላ አካባቢ ላይ እየገባኝ መጣ። ኩኩ ነው እሱ እና ኩኩ ስለሆነ ነው ራሱ ብዙ በዝተዋል። አሁን ቲክቶክ ላይ አሁን ኩኩ ሰዎች አሉ፣ ጠሾች አሉ። እንደና በዛ ላይ ደግሞ እንትና ንቅል ሰዎች እየበዙ ነው ያሉትና አሁን ኩኩ ነው
ኩኩ ስለሆነ እኔ ኩኩ መሆኑን መጀመሪያ ባቅ ኖሮ በእንደዚህ አይነት መልኩ ትሪት አደረገውም ነበር። አፉ በሉኝ፣ ይቅርታ ማለት ነው ኡስታዚ ጀዛከላ። እንዳው ምን ማለት ነው ቢወርድ ይሻላል ነበር፣ ግን በቃ ታግሰህ ያጀማዓታቸው አይደል? ጀዛከላ ኡስታዝ፣ ወላሂ ላይ ይቀበል። ለመሰላችሁ አሁን የፈለገው ምን ኡስታዝ የሆነ ተናገረው ምናምን በቃ ሙስሊሞች ተሰረው ይወጣ ነበር፣ ግን አሁን ምንም እድል እኮ አልሰጠኸውም። ምንም አልሰጠኸውም። በቃ ይቅርታ ጠየቅከው፣ ይቅርታ ማልፎ ደግሞ ጥያቄህን አቅርባልከው። በኋላ ላይ የገባኝ እኮ ይቅርታ የጠየቁት ኡስታዝ ቅድም ሰምተው እኮ ብዙ ጥያቄ አለኝ እኮ አለ። አየህ አይደለ? አሁን ምንድን የፈለገው ሙስሊሞቹ እዚህ ጋር ጥያቄ በቃ አለበት ልጁ ብለው እንዲያስቡ ነው። ከዛ አንተ ጠይቀው፣ ይቅርታ ጠይቅ ስትለው ምን አለ? አይታ ዝም እኮ ነው ያለው። እና በሙሉ መንገድ ስለያዝኩ ጀዛከላ። እንዳው ምን የመጀመሪያ ይቅርታ የጠየቁት ኩኩ መሆኑን ሳቅ ነው። እንደዛ ኩኩ መሆኑን በመጨረሻ ላይ ሲገባኝ በቃ ይሄ ነገር እንትን ይበል ነው። ኢንሻአላህ አላህ ሂዳያ ይስጠው። ዱአ አድርጉለት ሁላችሁም። እንግዲህ እንደዛ ሰዎች አሉ። ኤኒዌይ ክርስቲያኖች ጥያቄ ካላችሁ መግባት ትችላላችሁ። ወንድሞችም ስላሉ መቀጠል እንችላለን። ማንኛውም ጥያቄ መጠየቅ ትችላላችሁ። ሰላም አለይኩም ኡስታዝ፣ እንዴት ናችሁ ሁላችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እስቲ ታለ አምጣው። እሺ ጥሩ። ምናልባት ጥቅሱን ስጀምር የጥቅስ ቦታው መሳሳቴን እሱን እንደ ድክመት አይተህ እንደ ፍርሃት አይተህ ከሆነ በጣም እየወረደ ነው እሱ አስተሳሰብ። ሲቀጥል ግን ለምን ዋናውን ሐሳብ ለመረዳት ፈቃደኛ ከሆንክ ሲቀጥል ግን ኑ እንውረድ ሲል ምን ማለቱ? ኑ እንውረድ ማለት ኑ እንዋቀስ ይላል እግዚአብሔር አልክ። እውነት ነው። ኑ እንዋቀስ ያለው እስራኤላውያንን ነው። እዚህ ጋር ኑ እንውረድ ያለው ከሰማይ ነው ስልህ ምን አልክ አንተ? መልአክን ነው። መጽሐፍ ቅዱስ መልአክ ይላል አይልም። የራስን ሐሳብ እየሰጠ ነው እዚህ ጋር። አጥፋው ይሄንን መጀመሪያ የራስን ሐሳብ መልአክ የሚለው ሲቀጥል እንደ መልካችን እንደ ምሳሌያችን እንፍጠር ያለው እኔን ለምን ትጠይቀኛለህ አልክ። አንተ ከሆነ መነሻ ሐሳብ የሰጠው ጥያቄ አለኝ ብለህ ያነሳው ያንን ነው። እኔ መለስኩልህ ምን ብዬ? ዘፍጥረት ምዕራፍ 2 ላይ ምዕራፍ 1 ብዬ ተሳስቼ ነበር አይደል? ስላደረምከኝ አመሰግናለሁ። ቴንኪው በጣም። ዘፍጥረት ምዕራፍ 2 ላይ ያለውን ቃል እንደ መልካችን እንደ ምሳሌያችን እንፍጠር ሲል በዛ ውስጥ ስላሴ ያሉ እኛ እንረዳለን ብዬ ነገርኩ። አንተ ይሄንን አንተ ነህ ማፍረስ ያለብህ። አይ ኖ ብለህ ማፍረስ ያለብህ አንተ እንጂ እኔ አይደለሁም። እኔማ ተረድቼ ተቀብያለሁ። ሲቀጥል ዘፍጥረት ምዕራፍ 11 ላይ 11-15 ሲናገር ምንድነው? እንውረድ ይላል። ቋንቋቸውን እንደባልቅ ብሎ ይናገራል። መልአክ ናቸው አለ። እዛ ውስጥም እኛ ስላሴ ያሉ ብለን እናምናለን። አንተ በፐርሰን ደረጃ አይ አይደለም እንደዚህ ነው ብለህ ልትናገር ትችላለህ ወይ? ስለ ስላሴ ልትናገር ትችላለህ ወይ? ይህንን በዚህ መልኩ ነው የማስረዳ። ሲቀጥል ኢሳይያስ ላይ የተጻፋለ ኢሳይያስ ምዕራፍ ደቂቃ ያያችሁ ይሳቅ ካለ ይሳቅ ደቂቃውን ያስ ደቂቃ ወደ ጥያቄና መልስ ጊዜ ስለሆነ ወደ ጥያቄና መልስ እንሂድ። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ስላሴን የሚያሳየው እንዴት ነው? ኑ የሚለው እግዚአብሔር እነማንን ነው? አንድ እግዚአብሔር አለ። ዘዳግም 6:4 ላይ ስማ እስራኤሉ ያህዌ ኤሎሃይኑ ያህዌ ካድ አለ። እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው ይላል። ይሄ አንድ ያህዌ አምላካችን ያህዌ ኑ ብሎ ያለው እነማንን ነው? ማስረጃ ስጠኝ እስቲ። እከሌን በለኝና ከዛ በኋላ ስላሴን እንገነባለን። ይሄ ነው ጥያቄ። ወደ መልሱ ግባ። ጥሩ ይቅርታ፣ ጥያቄውን ድገምልኝ እስኪ ከእንደገና። ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያህዌ ወይም ደግሞ ዮዴሄ ባፕ የሚባለው ዘዳግም 6:4 ላይ ያለው አንዱ አምላክ አንዱ ያህዌ የሚባለው ኑ የሚለው እነማንን ነው? ፊት ለፊት ኑ እያላቸው ያለው እነማንን ነው? እከሌ በለኝ አንተ። ዘፍጥረት 11:6 ላይ እከሌ በለኝ። ስላሴን ጭራሹን አያሳይም ጥቅሱ። እኔ እነማንን እንደሆነ ማስረጃ ሰጣለሁ። ኮሜንተሪ ማስረጃ አለኝ፣ የአይሁዳኖች ማስረጃ አለኝ፣ ኢቭን የትውፊታዊ ማስረጃ አለኝ። አንተ ግን እከሌን እነዚህን ነው ኑ እያለ የሚለው ነገር ማስረጃ ስጠኝ ነው እያልኩ ያለሁት። ኑ እንውረድ ኑ ያለው መንፈስ ቅዱስን አብ ነው። መንፈስ ቅዱስን እና ወልድን ነው።
ኦኬ ማስረጃ ስጠኝ እስቲ። ባዩ አብ እንደሆነና ወልድና መንፈስ ቅዱስ ኑ እንዳላቸው የሚያሳይ የአዲስ ኪዳንና የብሉይ ኪዳን ማስረጃ ስጠኝ። ከነቢያትና ከሐዋርያት መካከል ዘፍጥረት 11:6ን ጠቅሶና ታክሶ አብ ነው ለወልድና ለመንፈስ ቅዱስ እየተናገረ ያለው ነው የሚለውን ወይ ካውድ ኮንቴክስቹዋል አፕሮችም ቴክስቹዋል አፕሮችም ሊንጉስቲካልም ግራማቲካል አፕሮች ስጠኝ። ጥሩ ለመስጠት ያህል ዮሐንስ ወንጌል ምዕራፍ 8 ላይ ሲናገር እንደዚህ የሚል ቃል አለ። አንተ ገና 50 ዓመት ያልሞላ አብርሃምን አይቼዋለሁ ብለው ሲጠይቁት እኔ አብርሃም ሳይወለድ ነበርኩ ይላቸዋል። ኢየሱስ ክርስቶስ ነበርኩ ይላቸዋል። በሌላ በኩል ደግሞ እዛው ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር ይልና ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይለዋል። ያ ቃል የተባለው ዮሐንስ ራእይ ላይ ኢየሱስ ክርስቶስ እንደሆነ ይናገራል። የወልድ ስም ቃል እንዳለው ዮሐንስ ቃል ብሎ እንደጠራው እና ከእርሱ ጋር እንደነበር ጥያቄው ግን ገብተዋል። ግን ምንድን ነው የጠየቁት? ሲድገምልኛ አንዴ እኮ ግልጽ ነው። ምንድን ነው ሲድገም? አንዴ ድገም። እሺ ኑን ኑረድ ያለው እኔ ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት ፕሬኤግዚስታንስ ነው ወይም አይደለም አላልኩም። እዛ ላይ ዘፍጥረት 11:6 ላይ እግዚአብሔር ኑ የሚለው እነማንን ነው? ከሌን የሚለውን ነገር ከየት አመጣው እኮ? አሁን የጠቀስካቸው ጥቅስ ላይ እግዚአብሔር ኑ ያለው ወልድና መንፈስ ቅዱስ ነው የሚል ነገር አለው። ዮሐንስ 8:58 ላይ ዮሐንስ 1:1 ላይ እንደዛ የሚል ነገር አለው። እየነገርኩ እኮ አለ ወይ ነው የምልህ። እየነገርኩ ነው እኮ። ከገባ አሁን አንተ የምትረዳ ማለት ከገባ ካልገባ ምንም ልረዳ አልችልም። ግን እያስረግጬ እየነገርኩ ነው። ዮሐንስ ወንጌል ምዕራፍ 8ን እኔ አለው አብርሃም ሳይወለድ በፊት እኔ ነበርኩ ይላል። ዮሐንስ ራእይ ላይ ደግሞ ስታይ ኢየሱስ ክርስቶስ እኔ መጀመሪያውና መጨረሻ አልፋና ኦሜጋ ነኝ አለ ኢየሱስ። ስለዚህ ኢየሱስ ነበር ከማን ጋር? ከአብ ጋር ነበር እያልኩ ነው። ወልድ ከአብ ጋር እንደነበረ የሚያሳይ እሱ ጅማሬ የለውም ፍጻሜ የለውም። እሱ እንደነበረ እየነገርኩ ነው እኔ ስለ ወልድ። በመጀመሪያ አያስኬድም። ጥያቄው ነው ካላስኬድ ልድገምልህ። ኖ አለመሄድ ሳይሆን እስከ መጨረሻው እንሄድበታለን። አይዞህ ተረጋግተህ እንትን በለኝ። ጥያቄውን አሁን ኩሉን ፓስተር ነህ ኩል ሆነ እናውራ። አሁን ዘፍጥረት 11:6 እና 7 ላይ እግዚአብሔር ኑ እንውረድ ሲል ኑ ብሎ የሚላቸው ወልድና መንፈስ ቅዱስን ስለመሆኑ ማስረጃ ስጠኝ ነው ያልኩ። ማስረጃ አልሰጠኝም እስካሁን። ኢየሱስ ክርስቶስ ፕሬኤግዚስታንስ አለ ወይም የለውም፣ ኢየሱስ ዓለም ሳይፈጠር በፊት ነበረ አልነበረም ብዬ ጥያቄ ባቀርብልህ ኖሮ የጥያቄው መልስ በአግባብና በቦታው ነው። አርጊመንት እናደርጋለን፣ ሪፊት ላደርግ እችላለሁ። ኢየሱስ ከድንግል ማርያም ከመወለዱ ዓለም ሳይፈጠርና ዘመን ሳይቆም ነበረ አልነበረም ሳይሆን ኦሪት ዘፍጥረት 11:6 እና 7 ላይ እግዚአብሔር የዮዴሄ ቫቭ ሄደ ዘዳግም 6:4 ላይ ያለው አንዱ እግዚአብሔር ኑ እያለ የሚለው እነማንን ነው ጥያቄው። ከዚህ ሌላ መልስ የለኝም። አሁን ከነገርኩ ውጪ መልስ የለኝም። ኢየሱስ ክርስቶስ በዘላለም ከእርሱ ጋር እንደነበረ ወልድ ከእርሱ ጋር እንደነበረ እየነገርኩ ነው እኮ እነማን? እኔ ጠየቅኩ ስለ ኢየሱስ ፕሬኤግዚስታንስ አልጠየቅኩም እንዴ። ኤግዚስታንስ አይደለም የመለስኩልህ፣ ነበረ የነበረውን ነው። እነማን ነው? እሺ ቀለል አድርግልህ። ዘፍጥረት ወልድ ነው። ባዩ ማን ነው ለሚለው ባዩ ማን ነው? ማን ነው ባዩ? ኑ እንውረድ ባዩ ማን ነው? ኑ እንውረድ ያለው ማን ነው? ባዩ ማን ነው? አብ። ማስረጃ ስጠኝ እስቲ ባዩ። ጥሩ አብ ስጠኝ። ይኸውልህ አብ መጽሐፍ ቅዱስ ሲናገር እንደዚህ ይላል። አብን እንደ አባት ወልድ እንደ አባት ነው የሚያየው። መንፈስ ቅዱስም አለ። ነገር ግን አብን እንደ አባት የመሳል ወይም እሱ የተናገረበት ተው ሶልዬ የጠየቁ ጥያቄ ኦሪት ዘፍጥረት 11:6 ላይ ኑ ብሎ የሚናገረው እግዚአብሔር የተባለው ወይም ደግሞ ዮዴሄ ቫቭ የተባለው ማን ነው የጠየቁ? አብ ነው ብዬ ነው እንግዲህ እኔ የማስበው። ማስረጃ ስጠኝ እስቲ። በከየት አምጣ ማለት ሶል ነገረኝ ልበል እንዴ? ሌላ ቦታ ሄጄ ብትል ጥሩ። ዘፍጥረት 11 ከየት አምጥቼ በጨበጣ እንዴ? ሶል ተው እንጂ በጨበጣ ይሆናል። ከኪሴ አውጥቼ ላውራ? ኧረ ተው ሶል ደስ አይልም። ራሱ ማለት ዘፍጥረት 11:6 ላይ እግዚአብሔርም አለ ነው የሚለው። እግዚአብሔር ስንት ነው?
እግዚአብሔር ስንት ነው? እዛ ጋር ባዩ አንድ እግዚአብሔር ነው ወይስ አንድ አካል ነው የሚለው? እግዚአብሔር አንድ ነው። ስላሴ እኮ አንዱ እግዚአብሔር ነው። አንዱ እግዚአብሔር እነማንን ነው የሚለው? እነማንን ነው የሚለው? አንዱ እነማንን ነው አንዱ እግዚአብሔር እነማንን ነው እያለ የሚጠራው? አንዱ እግዚአብሔር አይደለም። አሁን እኮ ያለ ነው አዲስ ኪዳን። እግዚአብሔር ስንት ነው? ኖ ዘዳግም 6:4 ላይ ያለው እግዚአብሔር አይደለ? ዘፍጥረት 11:6 ላይ እየተናገረ ያለው እግዚአብሔርም አለ ይላል። ያ አንዱ እግዚአብሔር እነማንን ነው የሚለው? የሚለው እነማንን ነው? ሲጀመር ወልድና መንፈስ ቅዱስ እኮ ከአብ ጋር ነበሩ አብረው። እንዴት ይላቸዋል? ራሱ እንዴት ይላቸዋል? ብሎ የሚያዛቸው ማን ነው? ፈንክሽናል ሰቦርዲኔሽን ሳይሆን ኦንቶሎጂካል ሰቦርዲኔሽን ነው የሚያሳየው። ኦንቶሎጂካል ሰቦርዲኔት አለ እንዴ በስላሴ መካከል? አንተ እንደምታየው ኦንቶሎጂካል ሰቦርዲኔሽን አለ በስላሴ መካከል? ሶል ኦንቶሎጂካል ሰቦርዲኔሽን አለ ወይ በትሪኒቲ መካከል? ምን ማለት ነው? እሱ ነው የምልህ። ቴዎሎጂ አልተማርክም? አልተማርኩም። ታዲያ ሳትማር እንዴት እንደዚህ አይነት ቦታ ትመጣለህ? እሺ ልድገምልህ። አለመማሬ አንተን ቁጭ ብድግ ከማድረግ አያግደኝም። አለመማሬ ችግር የለውም። አይዞ ኩልዳውን አሁን ምንም ችግር የለም። ልንገርህ ትርጉሙን ልንገርህ። ቆይ ተረጋጋና ትርጉሙን ልንገርህ። አልማር ነው እስካሁን የቆየሁት ከአንተ ጋር ባይዘው። ቆይ አሁን ወደ ሌላ ነገር አትየው፣ ወደ ፖይንቱ ሂድ። ኦሪት ዘፍጥረት 11:6 ላይ ብሎ የሚያዛቸው የባህሪ መገዛዛትን ነው የሚያሳየው ወይስ የግብር መገዛዛትን ነው የሚያሳየው? ባህሪ መገዛዛትን ተመልከት። እንግዲህ የባህሪ መገዛዛት ካላቸው ተነጥለዋል ማለት ነው። ተመልከቱ። ያጀማ ፓስተር ነው እየሰማችሁ ነው ያላችሁት ፕሮቴስታንቶች። ኦንቶሎጂካል ሰቦርዲኔሽን በአብ በወልድ መንፈስ ቅዱስ መካከል አለ እያለ ነው ያለው። አብ በባህሪ ከወልድ ጋር ይለያያል ማለት ነው እያለ ነው ያለው። ስለዚህ አሁን ጥያቄው የሚነሳው ምንድነው? ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለው ጥቅስ ለስላሴ ትምህርት ማስረጃም መረጃም መሞገቻም መሟገቻም አይሆንም ማለት ነው። አይ ቲንክ ይሳቅ ማጠቃለያ ብንሰራበት ይሻላል። አይደለም እንደማን ሐሳብ ነው የማይሆነው? እንደማን ሐሳብ ነው የማይሆነው? ነው የለማ ስላሴን ማምጣት አልቻልኩም። የለም አውጣና ሳየኝ። ዘፍጥረት 11:6 ላይ አውጣና ሳየኝ ስላሴን። አንተ ራስህ ተራራው ነው ባል። ማን ነው ስል መልአክ ነው አለ። ቢጨንቅ ኡስታዝ ይበቃል። ላሳየህ ማስረጃ ልስጥህ። ቆይ እውቀቱ የለህም ግን እኔ ያልኩበት ማስረጃ ልስጥህ መላእክት እንደሆኑ እዛው ላይ ማስረጃ ስጠኝ። እዛው ላይ መልአክ ነው። አይ እሱ ኮንቴክስት የባይብል ማስረጃ ልስጥህ። ለምሳሌ መልአክ ነው ማስረጃ መላእክት ናቸው ያልኩበት እኔ ማስረጃ ልስጥህ እኮ አዳምጠኝ እኮ እዛው ላይ ስጠኝ። እዛው ላይ ልስጥህ ጥቅስ ልስጥህ እኮ ከአዲስ ኪዳንም ከብሉይ ኪዳንም ነው አይደል የጠየቅኩ? ወይም ኮሜንታሪውን ላምጣ ብዬ ነበረ። አትስጠኝ፣ ሌላ ቦታ አትሂድ። እዛው ላይ መልአክ መሆናቸው ይኸው ልስጥህ። ጁብሊ ምዕራፍ 10 ቁጥር 22 ላይ ምን ይላል መሰለ? ምን ላይ? ቆይ ኧረ ተረጋጋ። ምን ላይ? ተረጋጋ። መጽሐፈ ኩፋሌ አልቀበልም። እኔ መጽሐፈ ኩፋሌ አትቀበል። ግን ያዳምጥ ሰው ያዳምጣ። አንዴ ተረጋግተህ እሺ፣ ተረጋጋ። አንዴ ተረጋጋ። እሺ እኛ እንናገርና እኮ አይወክልህ ግን ኧረ ፓስተር ተረጋጋ። ምን ነው ስሜታዊ የሆንክብኝ? ኩፋሌ ማስረጃ አይሆንም ለኔ። ኧረ ትንሽ ኩፋሌ አይሆን ግን ሰው ያዳምጥ። እሺ አሁን ለምሳሌ ይሄንን ነገር ልንገር ማስረጃ በቃ አታዳምጥም ማለት ነው። እሺ ይቅርብ። ማጠቃለያ ሰራበት። እሺ አይ ቲንክ ገና ነህ ለእውቀት ለአቅመ ውይይትም ገናም አልደረስክም። አንደኛ ሪባትል ሴሽኖችንም አታውቃቸውም። ፕሬዘንቴሽን አቀራረብ ራሱ የሞተ ነው። እንዲህ ዘለ ስትወጣ እንዲህ ትተነፈሳለህ ራሱ። ለማንኛውም አንድ ይሳቃለህ ደቂቃ ስጡትና ማጠቃለያ ይሰራበት። ነው የሚታደ እሺ ጥሩ። ስላሴን ማጠቃለያ ስለ ስላሴ ለመስጠት ያህል እኔ በገባኝ መጠን ነው ላስረዳ የምችለው። ኢየሱስ ክርስቶስ ዕብራውያን ምዕራፍ 1 ላይ ሲናገር አምላክ ሆይ ዙፋን እግዚአብሔር ስለ ልጁ ብሎ ነው የሚጀምረው። አምላክ ሆይ ዙፋን ለዘላለም የጸና ነው ይላል። ኢዮብ 33 ላይ ስትሄዱ ደግሞ ምን ይላል? የእግዚአብሔር መንፈስ ፈጠረኝ ይላል። ጌታ ኢየሱስ ክርስቶስ ደግሞ ሲናገር ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ይላል። ማን ነው? አብ ነው። አብ አምላክ እንደሆነ እዛ ላይ ይናገራል። ስላሴ በእንደዚህ ጠቅለል ባለ ጀነራል በሆነ መንገድ እኔ አስቀምጫለሁ።
አይስማማኝም፣ አይዋጥልኝም፣ እዚህ ጋር ይወጋኛል፣ ይጎረብጠኛል የሚል ሰው ካለ ማለት ይችላል። እኔ ግን የማስረዳት አቅሜን ተጠቅሜ ያለኝን የገባኝን ተናግሬያለሁ። ከዚህ በላይ አረ ለደቂቃ ለይለካ እና በዚሁ ደቂቃ በቀረችኝ ደቂቃ ወደ እውነተኛው ወደ ኢየሱስ ክርስቶስ እንድትመጡ ጋብዛችኋለሁ። ጌታ ኢየሱስ ክርስቶስ ይወዳችኋል። የዘላለም ሕይወት እርሱ ብቻ ነው። ሌላ ሕይወት የለም፣ ሌላ መዳኛ መንገድ። አትልፉ። መንግስተ ሰማያት መግቢያው ኢየሱስ ክርስቶስ ብቻ ነው። መዳን በሌላ በማንም የለም። የሚዳነው በአንዱ በልጁ በኢየሱስ ክርስቶስ ብቻ ነው። ሌላ በር አትፈልጉ፣ ሌላ መሲህ አትፈልጉ። ኢየሱስ ክርስቶስ መጥቶ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ ሰቅሏል። ሞትን ድል ነስቷል። በአብ ቀኝ ተቀምጧል። እርሱ ዳግም በክብር ተመልሶ ይመጣል። ሞት አለ፣ ፍርድ አለ። ያመነ በክርስቶስ ያመነ የዘላለምን ሕይወት ያገኛል። ያላመነ ግን ይፈረድበታል። ጌታ ኢየሱስ ክርስቶስ ይወዳችኋል፣ እኔም እወዳችኋለሁ። ቀጥሉ ስለዚህ እንግዲህ እንደምታዩት ጥያቄው የሥላሴ ትምህርት ነው። እሱ ግን ስለ ሳሊቬሽን ነው እያወራ ያለው፣ ስለ መዳን ነው እያወራ ያለው። እንግዲህ ማለት ከአርስቱ ሁላ ወጥቷል። ኢቭን ርዕስ ራሱ አመራረጥ ራሱ አይችልበትም። በርዕስ ማውራት የሚባል ነገር የለም። ለዛ ነው ፈርተሃል አላልኩኝም፣ እኔ ደንግጠሃል ነው ያልኩት። ፍርሃትና መደንገጥ ይለያያል። አንድ ሰው ፍርሃት አለማወቅ ነው ራሱ። በነገራችን ላይ አለማወቅን ስለሆነ እዚህ ጋር መተህ ተዳፍረህ ደፍረህ አልፈራህም። ነገር ግን ደንግጠሃል ሳታስበው። አንደኛ ጥቅሶቹ በአግባቡ የቱ ጋር እንዳሉ አታውቃቸውም። ከርዕሱ ትወጣለህ። ሥላሴ የሚባለውን ትምህርት ማብራራት አልቻልክም ሁላ። ስለዚህ እኔ የጠየቅኩት ጥያቄ ምንድነው? ዘፍጥረት 11:6 ላይ አንተ ያመጣው ጥቅስ ላይ እግዚአብሔር ኑ የሚለው እነማንን ነው ስለ መልስ መስጠት አልቻልክም። ጭራሹኑ እኔ መጽሐፈ ኩፋሌ ምዕራፍ 13 ቁጥር 10 ላይ ምዕራፍ 10 ቁጥር 13 ላይ ሲናገር ምንድነው የሚለው? መልአኩ ሲናገር አምላካችን እግዚአብሔር ለኛ እንዲህ ያለን ኑ እንውረድ አለን ብሎ ይናገራል። ይሄ እየሰጠው ያለው ባትቀበለው እንኳን ኢንፎርሜሽን ነው ራሱ። ታርገም ዮናታ ላይ ስትመለከተው ኦሪት ዘፍጥረት ምዕራፍ 11 ቁጥር 6 ላይ ያለውን የሚጠቀመው ለመላእክቶች ናቸው፣ በፊቱ ለሚቆሙ መላእክቶች አላቸው ነው የሚለው። ፈንክሽናል ሰቦርዲኔሽን የሚባል ነገር አምላክ ጋር ከሌለ፣ ኦንቶሎጂካል ሰቦርዲኔሽን ካለ ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እና 19 ላይ ኑ እንዋቀስ ብሎ ይናገራል። ኑ ብሎ ካለ ራሱ ጋር ያሉትን ነገሮች አይደለም ኑ የሚለው። አብና ወልድ መንፈስ ቅዱስ በሞድ ኦፍ ኤግዚስተንስ ወይም በኩነት አንድ ላይ ናቸው ያሉት ከተባለ እንዴት ነው አብ ወልድና መንፈስ ቅዱስ ኑ ብሎ የሚላቸው? ሎጂካልም አይደለም ራሱ። ይሄንን ማብራራት አልቻልክም። የአንተን ጥቅስ ላብራራልህ ብዬ ላገዘ እንጂ ሥላሴን የሚያፈርስ ነገር ነው ብዬ አይደለም ያመጣሁት። ሥላሴን ግን አይደግፍም ብዬ ነው ያመጣሁት። ሥላሴን አይደግፍም ብዬ ያመጣሁት ጥቅሶችን ጭራሽኑ ዝር ብላ አላያቸውም ራሱና ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ በተመለከትና በታነበው you could not found out any single verse about Trinity። ስለ ሥላሴ አንድ ጥቅስ ማምጣት አትችልም። ሶስቱ አካላት አንድ አምላክ ናቸው የሚልና አንዱ አምላክ ሶስት አካላት አለው እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴሌሱ በአካላት ወይ ተዋሕዱ በመለኮት ትራዩን ጋድ አንድም አምላክ ሶስትም የሆነ አምላክ የሚል ባይብል ላይ የለም። ነቢያትና ሐዋርያት አንድ ባሉበት አፋቸው ውልብ ብሎባቸው አንድም ሶስትም ነው ብለው አስተምረው አያውቁም። ሶስት የሚባለው ቃላት ራሱ አይደለም፣ ሶስት የሚባለው ፊደል ራሱ እግዚአብሔር አካባቢ ላይ ድርሽ ብሎ አያውቅም። እና ለማንኛውም አጥና፣ ተማር፣ ለወደፊቱ ትምህርት ይሁን። እንደዚህ ታች ላይ ፍንፍን ማለት አያዋጣም ራሱ። እኔ ዝም ብዬ ለእውቀት አለ ብዬ አይደለም መጀመሪያ የመጣሁት። ፈርታችሁኛል እንደዚህ ምናምን ነገር እያልክ በጣም ራስህን ስትቆልል አይቼ ነው። እና በእንደዚህ በአንዴ መተንፈስ ትችላላችሁ ማለት ነው። ምንም እንደማታውቁ ማድረግ ይቻላል። ነገር ግን የሚጠቅመው ምንም ነገር የለም። ባይሆን ወደ ኢስላም ብንጠራችሁ ይጠቅማል፣ ትትና ይሻላል፣ መማማር ይሻላል በሚል መንፈስ ነበረ እስከዛሬ ድረስ የምናደርገው ማለት ነው። ዛሬ ግን እስቲ ለአንዳንድ ጊዜ ልካቸውን ይወቁ እንደዚህ አይነት ሰዎች ብለን ስላሰብን ነው ወደ ውይይት ያመጣናችሁ እንጂ አይ ቲንክ ላቀመው ውይይት ደርሳለን ብዬ አይደለም። ያው እንደው እስቲ ፕሮቴስታንቶች ትንሽ ይማሩበት ትምህርት ያገኙበት ከሚለው አንጻር ነው። ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ተብሊግና በዋቢ መሀል ያለው ልዩነት ምንድን ነው? ማለት ወሃቢያ የሚባል አንጃ የለም እዚህ ዓለም ላይ። ሙሐመድ ብን አብዱል ወሃብ የሚባል ታላቅ ዓሊም ነበር። ይህ ታላቅ ዓሊም በሳዑዲ ምድር ላይ ይኖር ነበር። ሰዎች በዲን ላይ የለጠፏቸውን ሽርኮችና ቢድዓዎች ጥርግርግ አድርጎ ተውሂድንና ሱናን በዚያች ምድር ላይ ለዓለምም አነገሰ። ወጀደደ ዳዕወተ አልአንቢያኢ ወልሙርሰሊን የነቢያትንና የመልእክተኞችን የሰሓቦችን የሰለፎችን መንገድ በዚያች ምድር ላይ አደሰ፣ ዳግም አስተማረ። ወሓረበ ሽርከ ወልቢድዕ ወልኹራፋት
ሽርክንና ቢድዓዎችን እነዚህ ኹራፋቶችን እንዳለ ተዋጋቸው፣ ጠራረጋቸው ከዛች ምድር ላይ። በዚህም ምክንያት ቢድዓን ላይ የተላመዱ ሰዎች ጠሉት። ከእርሱ መንገድም ሰዎችን ለማስበርገግ ሲሉ ስምን ለጠፉለት። ወቃሉ ቢአነሁ ወሃቢ ነው፣ ወሃቢያ መንገድና አዲስ መንገድን ፈጥሯል ብለው በእርሱ ላይ ዋሹበት፣ አጠፉበት። ከዘቡ ዐለይሂ ወፍተሩ ዐለይሂ። ነገር ግን እርሱ ምንም አዲስ ነገር ያመጣው ነገር የለም። ወማ ጃአ ቢሸይኢን ጀዲድ ሚማ ካነ ዐለይሂ አልአንቢያኡ ወልሙርሰሉን ወመን ጃአ በዕደሁም ሚነ ሰሓባ ወሰለፍ ሷሊህ። ቀደምት ሰለፎች ካመጡት አዲስ መንገድን ያመጣው ነገር የለም። ወጣችኋል አይደል? ያ ነው፣ ይሄ ነው። እነዚህኞቹ ምንድን ያልከው? ሁለተኛ ተብሊግ ነው ያልከው አይደል? ጀማዓት ተብሊግ ማለት እኛ የእውነትን መንገድ ለሰዎች እናደርሳለን በሚል ስም ራሳቸውን ሰይመው የሚንቀሳቀሱ ሰዎች ናቸው። ይህን መንገድ ሼክ አብዱልዓዚዝ ብን ባዝ ባጭሩ ተጠይቀው ነበር። ፈትዋቸው ላይ አለ፣ በድምጻቸው አለ፣ በጽሁፋቸው አለ። ጀማዓት ተብሊግ ወጀማዓት الإخوان المسلمين من الفرق الضالة الهالكة ብለው ቃል በቃል ተናግረዋል። 72 አንጃዎች ይሆናሉ። ነገር ግን አንዷ በሐቅ ላይ ነች። 72ቱ ጠፊዎች ናቸው ካላቸው መካከል ይካተታሉ እነዚህ ሁለት ብለው ተናግረዋል። ስለዚህ ከነዚያ ናቸው። ጀማዓት ተብሊግ لا يركزون على التوحيد، أقصد بالتوحيد توحيد الألوهية والأسماء والصفات، إنما يدعون الناس إلى توحيد الربوبية فقط. ይሄ ነው ትክክለኛ የነቢያት መንገድ፣ ወደ ተውሂድ አልኡሉሂያ ወተውሂድ አልአስማእ ወሲፋት ወዘ አይደለም። ተውሂድ ሩቡቢያ خلاص ይሄ ነው። ምናልባት ዳዕዋቸውን ሰምታቸው ከሆነ አላህ ፈጣሪ ስለመሆኑ፣ ህይወትን ስለመስጠቱ፣ ስለመግደሉ፣ ጸጋን ስለመስጠቱ ስለዚህ ብቻ የሚናገረው ተውሂድ ሩቡቢያን በማስተማር ላይ የተሰማሩ ሰዎች ናቸው። ይህን ደግሞ የመካ ከሃዲያኖች ሁሉ ያውቁ ነበር። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ይላል። ሙሐመድ ሆይ እነዚህን የመካ ሰዎች ሰማይ ምድርን ማን የፈጠረው ብለህ ብትጠይቃቸው አላህ ነው ይላሉ አለ። ችግራቸው ምን ነበር? አምልኮን ለአላህ ብቻ ያደርጉም ነበር፣ ለሌላ አካል ያጋራሉ። ስለዚህ ተውሂድ ሩቡቢያ መኖራቸው አልጠቀማቸውም። ምክንያቱም እነርሱ በእርሱ ላይ ያጋራሉ፣ በአምልኮ በሆነው ተውሂድ ላይ፣ ተውሂድ አልኡሉሂያ ላይ الذي هو إفراد الله بالعبادة በዚህ ላይ ስለሚያጋሩ ማለት ነው። ይሄን ይመስላል። ሌላኛው ነገር ነቢያችን ሰለላሁ ዐለይሂ ወሰለም ዳዕዋ ኹሩጅ ወይንም ለዳዕዋ መውጣትን ያዘዋል፣ አስደርጓቸው፣ ሰሃቦችን ልከዋቸዋል። ነገር ግን መስፈርቶች አሉት። እሱ አንደኛ ዒልም ነው፣ እውቀት ሊኖር ይገባል። ወታቻል ያለ እውቀት ሰውዬው እወጣለሁ ካለ ሙኻሊፉ ለመንሀጅ ነብይ ሰለላሁ ዐለይሂ ወሰለም ወሰሃባ፣ ያለ እውቀት ሰዎችን አስተምራለሁ ብሎ የሚወጡ ሰዎች አይታቸዋል። እዛኔ የሽርክ ባለቤቶች፣ የቢድዓ ባለቤቶች፣ የሹብሃ ባለቤቶች ያጋጥሟቸዋል። ትክክለኛው መንገድ የማይመልስ ከሆነ ሰሓቦችን ልከዋቸዋል። በዐሰ ረሱሉላህ ሰለላሁ ዐለይሂ ወሰለም ሙዓዘን ኢለል የመን ፈቃለ ለሁ ያ ሙዓዝ ኢነከ ተእቲ ቀውመን ሚን አህሊል ኪታብ ፈልየኩን አወል ማ ተድዑሁም ኢለይህ አን የሽሀዱ አን ላ ኢላሃ ኢለላህ ፈኢንሁም አጣዑከ ሊዛሊከ ፈአዕሊምሁም አነ አላህ ቀድ ኢፍተረደ ዐለይሂም ፊል የውሚ ወል-ለይላ 5 ሰለዋት ፈኢን አጣዑከ ሊዛሊከ ፈአዕሊምሁም አነ አላህ ቀድ ኢፍተረደ ዐለይሂም አዝ-ዘካህ تؤخذ من أغنيائهم فترد إلى فقرائهم فإنهم أطاعوك لذلك فعليهم أن الله قد افترض عليهم الصوم وكذلك يعني الحج. نبياتي صلى الله عليه وسلم أن معاذ بن جبل يلقوا نبر يوتو نبر لدعوة تشكرين لو نبر عندنا يقدر النزع كأوك أذكارنا كل هذه سبيلي أدعو إلى الله على بصيرة أي على علم من الكتاب والسنة وقتل مسرة الرجوع من يوتو ناتشو عندنا هنا كل التنيا من دنو በጊዜ ገደብ የተገደበ አልነበረም ዳዕዋቸው። ለ7 ቀን ለወር ለአራቱ ታዚያ ይመስል የሚሄዱት እና ይሄን ዳዕዋ ነቢያችን ሰለላሁ ዐለይሂ ወሰለም ሆኑ ከዚያ በኋላ የመጡ ሰለፎች እየገደቡ ይሄ 7 ቀን መሆን አለበት ምናምን አይነት ሂሳብ እነዚህ አላስገኙ። ሌላው ምንድነው يعني يدعون الناس على جهل فما يفسدونه اكثر مما يصلحونه وهذا لا يأمر به كتاب الله وسنة رسوله صلى الله عليه وسلم. ይሄን ይመስላል። እሺ ሌላኛው ጥያቄ ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም ከማረፋቸው በፊት ከኔ የሰማችኋትን አንዲት ማያ ቢሆን አሰሙ ብለዋል። ስለዛ እኛ የምናውቀውን ለማሳወቅ መውጣት አለብን ብሎ የሚሟገቱ ሰዎች አሉ። ይህስ እንዴት ይታያል? በቂ እውቀት ሳይኖራቸው በተወሰነ መልኩ እስልምናን ያውቁታል፣ እሱን ደግሞ ማሳወቅ አለብን ብለው የሚወጡ ሰዎች አሉ። ይሄ እንዴት ይታያል? ሐዲሱን በተሳሳተ ግንዛቤ ተገንዝበውት ነቢያችን ሰለላሁ ዐለይሂ ወሰለም አሁን የተናገረው ሐዲስ ምን አሉ? በልጉ ዐኒ ወለው አያ ወሐዲሱ ዐን በኒ እስራኤል ወላ ሐረጅ አሉ። ከእኔ የሰማችሁትን አድርሱ አንዲት አንቀጽ ብትሆንም እንኳን አሉ።
በሌላ ሐዲስ ላይ ከእርሳቸው ሰምቶ ለሌላ አካል ያስተላለፈን ሰው አወድሰውታል። ነضر الله امرأ سمع مقالتي فوعاها فبلغها የኔን ቃል ሰምቶ ለሌሎች የኔን ቃል ሰምቶ ሸምድዶ ለሌሎች ያደረሰን ሰው አላህ ፊቱን ያብራለት ብሎ ዱዓ አድርጎለታል። ግን ያ ነገር ለሁለት ይከፈላል። አንደኛ መድረክ ይዞ ዳዕዋ ማድረግ አለ። እሱ እውቀትን ይጠይቃል። መድረክ ይዘህ ስትቀመጥ ጊዜ በርካታ የክህደት ባለቤት የቢድዓ ባለቤት ከፊትህ ይመጣሉ። በእስላም ላይ ጥያቄን ያነሳሉ። አንተ የዛኔ ተገቢውን ምላሽ የማትመልስ ከሆነ እስላም መልስ እንደሌለው አድርገው እነዚያ ሰዎች ቀርጸው ይሄዳሉ። ለሌሎች ሹብሃ ፈጥረው ይሄዳሉ። አያቸው አይደል? አንተ ቁመህ መሳሪያን በመከት ይሻላል። ሹብሃ መጥቶ አንተ ያንን ከመከት ያ በጣም ከባድ ነው። እውቀትን ይጠይቃል። በዛቻው አርኪ የሆነ መልስ ሰጥታቸው ለቢድዓ ባለቤቶች ለክህደት ባለቤቶች የምትሸኝ መሆን አለበት። መድረክ ያስክ በዛቻው ካለው ነገር ያለው እውቀት እንደዚያ ቦታ ላይ ተቀምጠህ መልስ መስጠት የማትችል ከሆነ በትክክለኛው መንገድ አያስኬድም እሱ። ነገር ግን ሁለተኛው የዳዕዋ አካሄድ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ያሰቡበት ይሄን ነው። ሰውየው ባገኘበት አጋጣሚ ሰዎችን የሚነግርበት አለ። ሙታላን ጓደኛ አሁን እነሱ የሚያደርጉት ነገር ጥሩ ነገር ምንድነው? እነዚህ ሰዎች ለመንሃጃቸው ትክክል ያልኩኝ አይደለም። ምንም መንሃጃቸው ፋሲል ቢሆንም በመካከል ላይ የሆነ መልካም ስራ ይኖራል አይደለ? ከዚያ መካከል መስገድ የማይችልን ወጣት ያዝ ያደርጉና ለምን ሶላት አሰግድም ወንድሜ ወደ ሶላት ተመለስ ብለህ ጥሪ ማድረግ ይሄ ችግር የለም። ወታል አይደለ? ይሄ መድረክ ይዞ እንደ ዳዕዋ እንደማድረግ አይደለም። ያ ዘካ አልሰጥም የሚል ጓደኛ ካለ ዘካ መስጠት አለብህ ግዴታ ነው። አስታውሰው። ጾም ማይጾም ከሆነ ጾም ያንን አድርግለት አስታውሰው። አይ ይሄን ለማድረግ ግዴታ አሊም መሆን አለብኝ ይሄ ችግር የለም። ነገር ግን መድረክ ይዘህ ለማስተማር ሰዎችን ዲናዊ እውቀት ለመስጠት እንደዚህ እሱ እውቀትን ያስፈልጋል። እሺ አመሰግናለሁ። ጥያቄን ጨርስ። መርሐባ